ሰዎች ለባሌና ዘፈን ልዘፍንላት ነውና ከመስፈኔ በፊት ግን ለእናንተ ላሰማችሁና ዝፈኝላት ካላችሁ ይዘፍንላታል። የቁንጅና ውብ ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ውብ ድንቅ አርጎሽ ከሰው በላይ አልመስልሽም በንቁ ልብሽ ነው ለኔ ብርቁ የሰውነትሽ ቅኔ ግርም ይለኛል። እኔ ልስፈልላት ስሙኝማ ሰዎች ለባሌና ልስፈልላት ብዬ ያሰማኋችሁን ዘፈን ማለት ነው ዝፈኝላት ብላችሁኛል። አሁን ደውዬ ዘፍንላትና ምትለውን እንሰማለን። ሳዬ እንዴት ነሽ? ሰላም ነሽ? አለሁልሽ። ሰላም ነው አለሁ፣ ደህና ነኝ። ምን እየሰራሽ? ምንም ቁጭ ብያለሁ። ስሚኝማ የሆነ ዘፈን ልስፈንልሽ። ምን ዘፈን ደግሞ? የሆነ በቃ ዘፋኝም ሆነሻል። ባይመጥንሽም ማለት ነው ባይመጥንሽም ቢያንስብሽም ግን ዝም ብሎ ትንሽዬ የሆነ ሊገልጽሽ ይችላል ብዬ ማስበውን ዘፈን። አይ በቃ ይቺ ቁጭ ማለት ብዙ ነገር እያሳሰበችሽ ነው ማለት ነው። እኔ ትመጣማከሽ እስኪ ልስማሽ። እሺ ልስማሽ። እኔ ነኝ አስተያየት የምሰጠው አሁን። እሺ መሳቅ የለም አልስቅም። እኔ አንቺ እንዳትል እንጂ እንዳልስቅም እኔ አስተያየት ነው የምሰጠው። እሺ የቁንጅና ውብ ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ውብ ድንቅ አርጎሽ ከሰው በላይ አልመስልሽም በንቁ ልብሽ ነው ለኔ ብርቁ የሰውነትሽ ቅኔ ግርም ይለኛል። እኔ አለቃ አልበዛም? ይሄ ነገር አልበዛም? ግን አሪፍ ነው ድምፅሽ። ለምን አትወዳደሪም? ለምን አልፈሽ እንደዚህ አትለቂም? አይ ከወደድሽው ለአንቺ እየደወልኩኝ ጧት ጧት ዘፍንልሻለሁ። አሀ እኔ ያንቺን ዘፈን ብሰማ ሁሌ ስራዬን ፈትቼ ቁጭ እላለሁ። ወደሻል ግን ድምፄ አይደለም መልዕክቱ። ተለማምደሽ በደንብ ተለማምደሽ ዝፈኝ። አይደለም ድምፄን አይደለም መልዕክቱን ወደሽው? መልዕክቱን ወደድኩት። አይበዛብኝም ወይ አልኩሽ? አልበዛም ወይ አልኩሽ? አይበዛብሽም፣ ያንስብሻል። ይኸውልሽ ተቀብያለሁ። ጥሩ ድምፅ አለ ማለት ነው የተደበቀ። ኧረ እባክሽ። አዎ ቆንጆ ነው። አይ ሞራል አትስጪኝ። አዎ መጀመሪያ ከራስ ነው ሞራል መነሳሳት ያለው ከራስ ነው። ልዘፍንልሽ ነው የደወልኩልሽ። ምንም ቁጭ ብያለሁ። በጣም ደውልልሻለሁ። እንግዲህ ቀጣይ ላይ እኔ ሳልዘፍንልሽ አልቀረሁም። አልቀርም ለአንቺ ማለት ነው። እንደሱ በጣም ጸድ ነው። እንደሱ አሪፍ ነው። እሺ በይናት አበረታታችሁኝ የዘፈንኩት። ዛሬ ከባሌ እናት ጋር ከተገናኘን ሳምንት ሆነን አለፈን ማለት ነው። ይሄ ሁለተኛ ሳምንታችን እየመጣ ነው። የምር በጣም ናፍቃኛለች እና ደውዬም እንደምላት ታውቃላችሁ። ዛሬ ደግሞ ግብዣ አላት፣ የምሳ ግብዣ አላት ማለት ነው። እና ደውዬ በጣም ከፍቶኛል እና እንድትመጪ እፈልጋለሁ፣ መምጣት አለብሽ ምናምን ነገር እላታለሁ። እኔ እንጃ ትምጣ አትምጣ እውነት አላውቅም፣ ግን እንጠይቃትና ምን እንደምትል እንስማ። ሳዬ ወይ እንዴት ነሽ? ደህና ነሽ? ረዲት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነሽ? ጠፋሁ አይደል? አዎ ጠፋሽ። ዛሬ ሳትደውይ? አይ እመጣለሁ ብዬ ነበር። የሆነ ፕሮግራም ነበረ በመስሪያ ቤት
ጥሪ ነበረ። ወደዛ ልንሄድ እየተዘጋጀን ነው። እኔ ግን በጣም ደብሮኛል። ምን ነው እናት? ከፍቶኛል። ምን ነው? እኔ እንጃ ብቻዬን ነኝ ምናምን አላውቅም፣ ብቻ ከፍቶኛል። ምን ነው? አሞሻል እንዴ? አይ አላመመኝም፣ ግን ዝም ብሎ በቃ የሚደብርሽ ነገር የለም? ባባስ ደህና ነው? ደህና ነው። እና ታዲያ ምን ነው ደብረሽ? አስቸገረ? አላስቸገረም፣ ደብሮኛል። ዝም ብዬ በቃ በጣም ደብሮኛል። አንቺም ናፍቀሽኛል። እኔም እኮ ናፍቃችሁኛል። ስንት ሳምንታችን ሆነ። አጋጣሚ የሆነች ትንሽ ስራ ነበረች እና በዛ ምክንያት ነው። በቃ እመጣለሁ እኮ። እሺ አሁን ትመጫለሽ? እመጣለሁ። በቃ ነግራቸውና አትጠብቁኝ እላቸዋለሁ። እመጣለሁ በቃ። ያው ግን አላድርም። ነገ ጠዋት ስራ ገቢ ነን። ግን አሁን ትመጫለሽ? እመጣለሁ። እስቲ ማርያም እመቤቴን እመጣለሁ። ምን አለበት? ከፍቶሽ ከፍታ አልነበረኝ ብለሽ በቃ እሺ፣ ቶሎ ነይ። ከምር እመጣለሁ። እሺ በቃ እደውልላቸውና እንዳይጠብቁኝ እኔን እላለሁ። እኔ በዚህ እመጣለሁ። በቃ እሺ። አይዞሽ እና አይደብርሽ። ለትንሽ ቀን ነው። እሺ። ስራ ስትጀምሪ ይለቅሻል። ቤት ስለምትይ ነው እኮ። አዎ ቤት ስለምትይ ሁሉ ጊዜ ለዛ ነው። ትንሽ ቀን መጣሁ እኔ። ነይ በቃ። እሺ እሺ እመጣለሁ። እሺ። የኔ ፍቅር እግዚአብሔርን በጣም ነው ያሳዘነችኝና እውነት እኔ በጣም እድለኛ ሰው ነኝ ምድር ላይ። ከመጣች ግን ጋይስ እሺ ካለችኝ ቃል አልገባላችሁም። እሺ ካለችኝ ግን ወይ ደግሞ ሳታየኝ አላቅም፣ ብቻ መታ የምትለኝ ነገር ፓርትቱ ትንሽ ከቻልኩኝ ሪከርድ ለማድረግ እሞክራለሁ። እና ሰዎች በተደጋጋሚ እንደዚህ አይነት ኮሜንት ይደርሰኛል ማለት ነው። እና ከእናትሽ ጋር እስቲ ስሪ፣ ከባልሽ እናት ጋር እንደምትሆኚው እስቲ ይህንን ጥያቄ እናትሽን ጠይቀት ምናምን የሚሉ ቪዲዮዎች ስር በጣም ብዙ ኮሜንቶች አሉ። ከእናትሽ ጋር ስሪው ይሄን ቪዲዮ የሚል ማለት ነው። ቪዲዮ ላይ ምናምን ማልቀስ አልፈልግም እና እኔ እናት የለኝም፣ እናት የለችኝም ስላችሁ ሞታለች። ልጅ እያለሁ ነው የሞተችው እና ሰዬ ለእኔ እንትኔ ናት፣ በረከቴ ናት። ይሄ የምታርፉበት ሰው የለም፣ የምትጽናኑበት ሰው የለም፣ የምትደገፉት ሰው። እንኳንም ኖረችልኝ እናቴ ኖራ የምታረግልኝ ምንም ነገር አልጎደለብኝም። ማለት እናቴ ኖራ የምታረግልኝን ነገር ሰዬ እያረገችልኝ ነው እና እናቴ ሞታለች እና እንደዚህ አይነት ኮሜንት ባነበብኩኝ ቁጥር የሚሰማኝ የሆነ ስሜት አለና ከቻላችሁ እንደው ይህንን ቪዲዮ የምታዩት ከሆነ ባትጠይቁኝ እንደዛ እና እናቴ ስለሞተች ነው ከእሷ ጋር